አይደለም ምናምነው እኛ መጽሐፍ ቅዱስ ብቻ አማኞች ስለሆነን ይህ እምነት አንቀጻችን ነው። በጣም በግልጽ ራእይ ምዕራፍ 6 ቁጥር 10 ላይ እንደዚህ ይላል፣ ቅዱሳኑ አምስተኛው ማተም ከተፈታ በኋላ ያላቸው ምላሽ እነርሱም በታላቅ ድምፅ ሁሉን የምትገዛ ቅዱስ እና እውነተኛ ጌታ ሆይ እስከ መቼ አትፈርድም? እስከ መቼስ ደማችንን በምድር በሚኖሩት ላይ አትበቀልም አሉ ብሎ ያሳየናል። ለዛ ለእኛ እንደሚጸልዩ ይነግረናል። ይሄ የተባለው ነገር ግን እነሱ ለምን ጸልዩልኝ የሚል ከሆነ ጥያቄው ግን ልክ አይደለም። ምክንያቱም ምድር ላይስ ፓስተሮቻችን ለምን ጸልዩልን ብለን እናድራለን? ጓደኞቻችን ለምን ጸልዩልን ብለን እናድራለን? በፍጹም አንናድድም። በሰማይም ያሉ ከኛ በፊት የመጡ ትላልቅ የእምነት አባቶቻችን ሁሉ በምድር እስካለን ድረስ ሩጫችንን እንድንጨርስ ከዛም ውጭ እዚህ ጋም ያው በግልጽ ራእይ አሁን የጠቀስኩት ምዕራፍ ላይ ያሳያል። ለዛ ማይጋጭ ነገር መናደድ የሚያስፈልግ አይመስለኝም በዚህ ጉዳይ ማለት ነው። እናድር ስትል አልገባኝም። እኔ ነው ወይስ ሌላ የተናደደ ሰው አለ እዚህ? አይ ቲንክ ሀሳብ ልጨምርና ዳኒ ቅድም ስታንስታልና ዳይሬክት ደግሞ ወደ እግዚአብሔር መጸለይ እያለ የሚሉ ሀሳቦችን አንስታል እና ባይዘዌ ቅዱሳንም ሲጸልዩ ለእግዚአብሔር ነው የሚጸልዩት። ኦኬ